በዛሬው ዕለት በሆሳና ከተማ በሆሳና መንበረ ጵጵስና ደብረገነት ቅድስት ድንግል ማርያም ቤተክርስቲያን ሆሳናን በሆሳና በሚል መርህ ሐሳብ ለሰባተኛ ጊዜ ታላላቅ የቤተክርስቲያናችን ሊቃነ ጳጳሳት አባቶች፣ የማዕከላዊ ኢትዮጵያ ክልል ከፍተኛ አመራሮች እንዲሁም የከተማው ከንቲባና የዞን አመራሮች በተገኙበት እንዲሁም ደግሞ ከአራቱም ማዕዘናት ከኢትዮጵያ የተገኙ ህዝበ ክርስቲያን የከተማው ሙሉ አብያተ ክርስቲያናት የኦርቶዶክስ እምነት ተከታይ አብያተ ክርስቲያናት በተገኙበት በታላቅና በደማቅ ሁኔታ ተከብሮ ይውላል ማለት ነው። ሆሳና በሆሳና ሲከበር የተለየ ድባብ ይኖረዋል። ጊፈን ደብረ ከርቤ እንደምናከብር፣ ጽዮንን ስናስብ አክሱምን እንደምናከብር፣ የልደትን በዓል ስናከብር ላሊበላ እንደምናስብ እንዲህ ደግሞ ጥምቀትን በጎንደር እንደሚከበር ነው። ሆሳና በሆሳና ከተማ ስያሜውን ባገኘችበት ከተማ ስም ሲከበር የተለየ ድባብ ይኖራል ማለት ነው። በመላው ዓለም የምትገኙ ህዝበ ክርስቲያኖች የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሆሳና በዓል መታሰቢያ በሰላም አደረሳችሁ ለማለት እንወዳለን። ሰላም እንደምን ቆያችሁ? ዘማሪ ዕዝራ ኃይለ ሚካኤል እባላለሁ። ከአዲስ አበባ ነው የመጣሁት። የዚሁ አካባቢ ተወላጅ ነኝ። እኔ ያያዘለፈ እባላለሁ። የአይዱል ጻድቅ የመጣሁት ከአዲስ አበባ ነው። ሆሳናን በሆሳና እንግዲህ ከቃሉ ስንነሳ ሆሳና የመጽሐፍ ቅዱሳዊ ቃል ነው። የዚህ አካባቢ ሰዎች ደግሞ ያንን ቃል ወስደው የከተማቸው መጠሪያ አድርገዋል። ስለዚህ ከዛ የተነሳ ከተማው በእግዚአብሔር ቃል ላይ ተመስርቶ የእግዚአብሔርን ቃል ስያሜ አግኝቷልና ሆሳናን በሆሳና ከተማ ላይ ትልቅ ተጽዕኖ የሚፈጥር ይመስለኛል ወደፊት። ሆሳና ከተማ ላይ ሆሳናን በዓል ማክበር በጣም ነው ደስ የሚለው። ምክንያቱም እዚህ በጣም ትልቅ ድባብ አለ፣ ትልቅ መንፈስ ነው ያለው፣ እግዚአብሔር መንፈስ ቅዱስ ያለበት ትልቅ ከተማ ነውና ከተማው የመጽሐፍ ቅዱስ ስያሜ እንዳለው ሁሉ እጅግ በጣም ድንቅና አስገራሚ ለመጀመሪያ ጊዜ ነው የመጣሁት እኔ። ከዚህ በኋላ ሆሳና መቀር አይመስለኝም። የመስቀልን በዓል ግሸን እንደምናከብር፣ የጌታ ልደት ላሊበላ እንደምናከብር፣ ከዚህ በኋላ ደግሞ የሆሳናን በዓል በዚህ በሆሳና ከተማ እንደምናከብር ተስፋ አድርጋለሁ። አሁን ከመጣው እጥፍ ህዝብ መጥቶ እጅግ ልዩ ክብረ በዓል እንደምናከብር ተስፋ አደርጋለሁ። ሆሳና ከተማ ካሏት መዳረሻ ስፍራዎች ውስጥ አንዱ ነው የሚሆነው ብለን እናስባለን። ከማይዳሰሱ ቅርሶች በተባበሩት መንግስታት የትምህርት ሳይንስ የባህል ድርጅት ላይ ዩኔስኮ ላይ እንደሚመዘገብም ተስፋ እናደርጋለን። ከዚህ በኋላ ደግሞ በርካታ ህዝባውያን ከመላው ዓለም እንዲሁም ደግሞ ከኢትዮጵያ ከአራቱ ማዕዘናት ተገኝተው የሆሳናን በሆሳና በዓል በደማቅ ስነ ስርዓት እንደምናከብር ተስፋ አለ ማለት ነው። እዚህ አካባቢ ስትመጡ ማዕከላዊ ኢትዮጵያ ክልል እንዲሁም ደግሞ ሀዲያ ዞን ሆሳና ከተማ በርካታ የቱሪዝም ጸጋዎች አሉ። የባህላዊ የታሪካዊ እንዲሁም ደግሞ ተፈጥሯዊ መዳረሻ ስፍራዎች አሉ። እነሱን መጎብኘት ትችላላችሁ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከከተማ ውጪ በነበሩበት ሰዓት ወደ ከተማ እየገቡ ሂዱና እዛ ጋር የታሰረችውን አህያ ከነውርንጫዋ ታገኛላችሁ፣ እሷን አምጡልኝና ሰዎች ቢጠይቋችሁ ለጌታ ያስፈልጓታል በሉ አለ። ያ ማለት ምንድነው? ብዙ ከእግዚአብሔር ቃል ከቤተክርስቲያን ውጪ የሆኑ ሰዎች አሉ። ብዙ በሱስ ላይ ያሉ ሰዎች፣ በክህደት ላይ ያሉ ሰዎች አሉ። እነዛን ሰዎች ሂዱና ከከተማ ውጭም ቢሆኑ ጥሯቸው፣ ለጌታ ያስፈልጋሉ ብላችሁ ጥሩ። እነሱ እንደማይገባ ራሳቸውን እኔ ለቤተክርስቲያን አልገባም፣ እኔ በእንደዚህ አይነት ህይወት ሆኜ እኔ እንደዚህ ሆኜ ብሎ ምክንያት እየፈጠሩ ነው። የእግዚአብሔር ቃልና ደግሞ እግዚአብሔር ቤተክርስቲያን ደግሞ ኑ ልጆቼ እናንተ ለጌታ ታስፈልጉታላችሁ እያለች ቤተክርስቲያን እንደምትጣራ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ እነዛን አህዮች ጠርቷቸዋልና ትህትናውን በዛ ልክ ነው። በተናቀው ነገር ላይ እግዚአብሔር እንደሚከብር ለማሳየት ነው። የነገስታት ንጉስ ነው። በዘባነ ኪሩብ ላይ የሚቀመጥ አምላክ ነውና ማንም ሊያየው በማይችል ብርሃን የሚኖር አምላክ ዝቅ ብሎ በአህያና በውርንጭላ ነው የተቀመጠውና እኔ ከጌታ ትህትና ባሻገር ዘማሪ ዕዝራ ላይ ለመጨመር ያክል አህዮቹ ሲፈቱ አንፈታም አላሉ። ተፈተው ነው የመጡትና ከዚህ በፊት ማንም አልተቀመጠባቸውም ሲፈቱና ለማን ነው ቢባል ለጌታ ያስፈልጉታል ሲባሉ ሁለቱ ሐዋርያት የካህናት ምሳሌ ነውና አንዳንድ ጊዜ ቤታችን ካህናት ሲመጡ በር የምንዘጋ ሰዎች አለን፣ አንፈታም የምንል ሰዎች አለንና ለመፈታት ዝግጁ እንሁን። አህያይቷና ውርንጭላዎቹ ለጌታ ስለሚያስፈልጉ ኃጢአት አስሮናል፣ ሱስ አስሮናል፣ ዘረኝነት፣ ጎጠኝነት አስሮናል። ስለዚህ ልንፈታ ያስፈልጋል። ስንፈታ ደግሞ የምናስፈልገው ለጌታ ነው። ጌታ እንዲቀመጥብን እሱ የኛ እንድንሆን እሱ የኛ እኛ ደግሞ እሱ እንድንሆን ያስፈልጋልና ስንፈታ አንንፈራገጥ፣ ለጌታ ነውና ልንፈታ ግድ ይለናል ነው። ሌላው ደግሞ ሲፈታው አህያውን ብቻ ነው ያስፈልገችው ውርንጭላዋም ናትና
እናቶች አባቶች ብቻ አይደለም ቤተክርስቲያን መምጣት አለባቸው ለጌታ የሚያስፈልጉት ልጆችም ያስፈልጋሉ። አሁን ልጆች ላይ በደንብ መስራት አለብን ብዬ አስባለሁና የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ህንጻ ከመገንባት ቤተ መቅደስ ከማቆም በላይ ደግሞ ትምህርት ቤት ላይ የተለያዩ ተቋማት ላይ መስራት ያስፈልጋልና ውርንጭላውና አህያይቱን ያስፈታ ጌታ እኛንም ፈቶን የሱ እንድንሆን ይርዳን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ከኢትዮጵያም ውስጥ ከሀገር ውጭም ያላችሁ ሁላችሁንም እንኳን አደረሳችሁ። ሆሳና በሚቀጥለው ዓመት እንግዲህ በሆሳና አይቀርም። ሰላም ክርስቶስ ይብዛላችሁ። እሺ በመላው ዓለም ላይ የምትገኙ ኢትዮጵያውያንና ኤርትራውያን እንኳን ለሆሳና በዓል በሰላም አደረሳችሁ። ቀጣይ ደግሞ ሕማማት የምንቀበልበት ነው። ከዛ ደግሞ ብርሃን ትንሣኤን የምናይበት ነው እና ለሆሳና ከተማ ኦርቶዶክሳውያን ባለማተቦች መናገር የምፈልገው ነገር አለኝ። ጠንካራ ሁኑ፣ በርቱ። ከዚህ በላይ ደግሞ ህዝብ ሊመጣ ስለሚችል ትከሻችሁን ሰፋ አድርጉ። እንደ ግሸን እንደ ላሊበላ ከዚህ በኋላ ሆሳና ላይ የሚቀር የለም። ምናልባት ደግሞ ለፋሲካ ለመምጣት ትኬት የምትቆርጡ ሰዎች ከዚህ በኋላ ጸሎተ ሐሙስ ላይ ትኬት እንዳትቆርጡ። ከዚህ በኋላ ሆሳናን በደማቅ ሁኔታ ሆሳና ለማክበር ቀደም ብላችሁ ትኬታችሁን ቆርጣችሁ ሆሳና ተገኝታችሁ የሆሳናን በዓል እንድታከብሩ ላለው አህያይቷን ያልናቀ አምላክ እግዚአብሔር ኢትዮጵያን ያናቃት እኛንም ያክብረን። አመሰግናለሁ። ሆሳና አንዱ ታሪካዊ እንዲሁም ደግሞ ባህላዊ ከሆኑ የሚመደብ በዓል ሁነት ነው ማለት ነው። ሁላችሁንም እጅግ እናመሰግናለን። መልካም የሆሳና በዓል ይሁንላችሁ። ልዩ ሚዲያ ኤንድ ኢቨንትስ የዩቲዩብ ቻናል እንዲሁም ደግሞ የቲክቶክ ቻናል ለመላው ሕዝበ ክርስቲያን መልካም በዓል እንዲሆን እንመኛለን። ክብረት ይስጥልን። እናመሰግናለን።